የማይበገሩ ሰዎች 5 ልማዶች። በህይወት ውስጥ ትልቅ ፈተና ሲገጥመን በቀላሉ የሚሰበሩና ከወደቁበት የሚቀሩ ሰዎች አሉ። በሌላ በኩል ደግሞ ምንም ነገር የማይገታቸው ሁሌም ከፍ ብለው የሚወጡ ወይም የማይበገሩ ሰዎች አሉ። እነዚህ ሰዎች ልዩ ኃይል ስላላቸው ነው? በፍጹም አይደለም። የእነሱ ብልሃት በዕለት ልማዳቸው ውስጥ ተደብቋል። ዛሬ የማይበገሩ ሰዎችን ከውድቀቱ በኋላ የመነሳት ኃይል የሚሰጣቸውን 5 ወሳኝ ልማዶች እናያለን። እነዚህ ልማዶች በመለማመድ ማንኛውም ሰው የማይሰበር ጥንካሬ መገንባት ይችላል። ልማድ ቁጥር 1 ውድቀትን እንደ መረጃ ማየት ወይም ኖት ዲፌት። የማይበገሩ ሰዎች ውድቀትን በፍጹም እንደ ፍርድ አይቆጥሩትም። ተግባራዊ ትርጉም ለብዙ ሰዎች ውድቀት ማለት እኔ አልችልም ማለት ነው። ለማይበገሩ ሰዎች ግን ውድቀት ማለት ይህ መንገድ አይሰራም የሚል ግብረ መልስ ወይም ፊድባክ ነው። የሚወስዱት እርምጃ ስህተት ሲሰሩ ተቀምጠው አያለቅሱም። ፈጣን ጥያቄያቸው ከዚህ ምን ተማርኩ? ቀጣዩ እርምጃስ ምን መሆን አለበት የሚል ነው። የማይበገርነት ሚስጥር በፍጥነት መማር ማለት በፍጥነት ማስተካከል ማለት ነው። ይህ ልማድ የሞራል ውድቀትን ይከላከላል። እንደውም አንድ አባባል አለ፣ ውድቀት የዓላማህ ተቃራኒ አይደለም፣ የዓላማህ አካል ነው። ልማድ ቁጥር 2 ድንበርና ማስተማር ኃይልን መጠበቅ። ድንበርን ማስተማር እና ኃይልን መጠበቅ ሴቲንግ ባውንደሪስ። የማይበገሩ ሰዎች ጉልበታቸው ወይም ኢነርጂያቸው ውድ ሀብት መሆኑን ያውቃሉ። ድንበር ምንድን ነው? ድንበር ማለት ለራስህ አዎ ለማለት ለሚጎዱ ነገሮች አይ ማለት ነው። ለምሳሌ ከልክ ያለፈ ስራ፣ አሉታዊ ሰዎች ወይም ጊዜ የሚሰርቅ ልማድ። የተቀደሰ ጊዜ የማይበገሩ ሰዎች ጤናቸውን፣ እንቅልፋቸውንና የአእምሯቸውን ሰላም የሚጠብቁበት የማይደፈርስ የዕለት ተዕለት ጊዜ አላቸው። ጥንካሬን የሚሰጥ እርምጃ። ሁሌም የሌሎችን ጥያቄ በማሟላት የሚደክም ሰው ፈተና ሲገጥመው ለመቋቋም የሚያስችል የውስጥ ክምችት አይኖረውም። ድንበር የውስጥ የመቋቋም አቅም ወይም ሪሳይሊንግ ክምችት እንዲፈጠር ይረዳል። ልማድ ቁጥር 3 ትልቅ እይታን አጥብቆ መያዝ ወይም ሆልዲንግ ዘ ቪዥን። የማይበገሩ ሰዎች የዕለት ተዕለት ችግሮቻቸውን የሚቋቋሙት ትልቅ ምስል ስለሚያዩ ነው። የቀን ምዕራፍ በየዕለቱ የት መድረስ እንደሚፈልጉ፣ ምን መሆን እንደሚፈልጉ ያያሉ። ይህ እይታ በጭንቅላታቸው ውስጥ እንደ ኮምፓስ ሆኖ ያገለግላል። ችግር እንደ ትንሽ ጉብታ፣ አንድ ትንሽ ውድቀት ወይም ትችት ግባቸው ላይ የሚጥል ጥላ የለውም። የብዙ ሺህ ማይል ጉዞ አካል የሆነች ትንሽ ጠጠር ብቻ እንደሆነች ያውቃሉ። የማይበገርነት ምንጭ የዕለት ተዕለት የሆኑ ነገሮችን ዋጋቸውን ያጣሉ፣ ምክንያቱም አእምሯቸው በወደፊት ስኬት ላይ ተስተካክሏል። እንዲህ የሚል አባባል አለ፣ የማይበገሩ ሰዎች በችግሮች አያዩም፣ በችግሮች ውስጥ ዓላማቸውን ያያሉ። ልማድ ቁጥር 4 በምላሽና በድርጊት መካከል ያለውን ክፍተት መጠቀም ወይም ኢሞሽናል ማስተሪ። የማይበገሩ ሰዎች ስሜታቸውን እንዲነዳቸው አይፈቅዱም፣ ስሜታቸውን ይመሩታል። ክፍተቱን መፍጠር። አንድ መጥፎ ነገር ሲከሰት ምላሽ ወይም ሪያክሽን መስጠት ቀላል ነው። ምላሽ ወይም ሪያክሽን በስሜት የሚመጣ አውቶማቲክ ድርጊት ነው። የማይበገሩ ሰዎች ግን ለአፍታ ይቆማሉ። በስሜታቸውና በሚወስዱት ድርጊት መካከል 1 ሰከንድ ክፍተት ይፈጥራሉ። መቆጣጠር እንጂ መታዘዝ አይደለም። በዚህ አጭር ጊዜ ውስጥ ይህ ድርጊት ወደ ግብ ያቀርበኛል ወይስ ያርቀኛል ብለው ራሳቸውን ይጠይቃሉ። ከዚያም በመረጡት ድርጊት ሪስፖንስ እንጂ በስሜታቸው አይመሩም። ተመስጦ። ይህ ልማድ ቁጣን፣ ፍርሃትንና ብስጭትን ወደ ጥንቃቄ የተሞላበት ጉልበት የመቀየር ኃይል ይሰጣቸዋል። ልማድ ቁጥር 5 በሂደት ላይ ማመን ወይም ፎከስ
ፎከሲንግ ኦን ፕሮሰስ ኖት ሪዛልትስ። የማይበገሩ ሰዎች የሚደሰቱት በሂደቱ እንጂ በመጨረሻው ውጤት ብቻ አይደለም። ውጤት ኢዝ ኢኳልስ ቱ ውጤታዊ ውጫዊ ውጤቶች በብዙ ውጫዊ ውጤቶች ላይ የተመሰረቱ ናቸው። ልታጣቸው ወይም ልታገኘው ትችላለህ። ሂደት ውስጣዊ ሂደት የዕለት ተዕለት ስራ ልምድ ተግሳጽ ግን በሙሉ በቁጥጥር ስር ነው። የዕለቱ ድል የማይበገሩ ሰዎች ራሳቸውን የሚለቁት በዛሬው ውጤት ሳይሆን ዛሬ የወሰዱት እርምጃ ትክክል መሆን አለመሆኑን ነው። በዚህ መንገድ ውድቀት ቢመጣም እንኳን የዕለት ተዕለት ስራዬን ሰርቻለሁ የሚል እርካታ ያገኛሉ። ይህም ለመቀጠል ጉልበት ይሰጣቸዋል። የማይበገሩ ሰዎችን 5 ልማዶችን አይተናል። እነዚህ ልማዶች ተፈጥሯዊ አይደሉም፣ ልምምድ ያስፈልጋቸዋል። እነዚህ ልማዶች በአጭሩ ለማስታወስ ያክል፣ አንደኛ ውድቀትን እንደ መረጃ ማየት፣ ሁለተኛ ድንበርን በማስመር ኃይልን መጠበቅ፣ ሶስተኛ ትልቁን እይታ አጥብቆ መያዝ ዓላማን ማየት፣ አራተኛ በምላሽና በድርጊት መካከል ክፍተትን መፍጠር፣ አምስተኛ በትክክለኛው ሂደት ላይ ማተኮር። በኮሜንት ሴክሽን ላይ ዛሬ ከነዚህ 5 ልማዶች ውስጥ ዛሬውኑ መጀመር የሚፈልጉትን አንድ ልማድ ይምረጡና እጀምራለሁ ብለው ይጻፉ። የማይበገርነት ጉዞ ዛሬ ይጀምሩ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ያድርጉ። ሌላ እንደዚህ አይነት አበረታችና አስተማሪ ቪዲዮዎች ስለሚጠብቁት የደውል ምልክቷን በማብራት አዲስ ቪዲዮ ሲለቀቅ ወዲያው ይደርሶታል። እስከዛው ሰላም ነው።